አልረሳሽም አልተውህም ግጥም በአብርሃም ሰለሞን። እግዚአብሔር ትቶኛል ለምን አልሽ ልጄ? አስቤ አይደለም ወይ የቀረጽኩሽ በጄ? ልጄ አጥፍተሽ እንጂ ያላልኩሽን ሰርተሽ እኔም አልረሳሽም ከጄ እንደምን ወጥተሽ። ምን ተመኘሽና ልጄ ከለከልኩሽ? ምን ጠየቅሽኝና እምቢ አይሆንም አልኩሽ? ያምናውን ጨለማ ከማን ጋር ወጣሽው? ረግረግ ጭቃውን ከማን ጋር አለፍሽው? ሁሉን እየረሳሽ ልጄ አታማሪተይ፣ ሞትሽንስ እንቅልፍ አድርጌው የለም ወይ? ለምነሽኝማ መቼም ቢልሻለሁ፣ ልጄ ሳትጠይቂኝ ሞትሽን ሞቻለሁ። የቅርብ አምላክ እንጂ የሩቅ አይደለሁም፣ ጓዳሽን ሳልሞላ አልፌሽ አልሄድኩም። ለሁሉም ጊዜ ያለው አትራቂ ከደጄ፣ ወቅቱን ይጠብቃል አልተውኩሽም ልጄ። የዘገየ መስሎ ላንቺ ቢታይሽም፣ ሁሉም ለበጎ ነው ልጄ አልዘነጋሽም። መከራ ችግሩን እንደ ቀልድ ያለፍሽው፣ ጣቴ ኖሮበት ነው እዚህ የደረስሽው። ምን ጎሎብሽ ይሆን ተስፋ ያስቆረጠሽ? አምላኬ ረስቶኛል ትቶኛል ያስባለሽ። በጤና አድረሽ ነጋ ምን ትፈልጊያለሽ? ልጄ ተመስገን በይ ለንስሐ ዕድሜያለሽ። እኔ ብቻ ማየው ላንቺ ማይታይሽ፣ ከስንቱ ጠላት ነው ልጄ የምጠብቅሽ። እንደ አንበሳ ደቦል ጠላቲ ሲያገሳ፣ ዙሪያሽን ሲከባው ሊያጠፋሽ ሲነሳ፣ አስጨንቆሽ ሲያድር እየመጣ ሲያንቅሽ፣ እኔ አይደለሁም ወይ ሌት የምጠብቅሽ? እግዚአብሔር አብ ብለሽ ስሜን ከተጣራሽ፣ መላእክቱ ከፊትሽ አይጠፉም በጭራሽ። በግራና በቀኝ የእሳት ቅጥር ሆነው ያገለግሉሻል ድርሻቸው ይሄው ነው። እንቅፋት ያልመታሽ መንገድሽ ያማረው፣ መላእክቱን በፊትሽ ጠባቂ ልኬ ነው። አልገባሽም ልጄ ሩቅ አስበሻል፣ አምላክሽ የተኩሽ የጣልኩሽ መስሎሻል። ለምድር ኑሮ ብቻ በጠባቡ አስበሽ፣ እግዚአብሔር ጥሎኛል ትቶኛል ትያለሽ። ለኋለኛው ኑሮ ከምድሩስ በኋላ፣ ጠባቂ አሳዳሪ ጌታለሽ ወይ ሌላ? ልተውሽ አልችልም ትቶኛል አትበይኝ፣ ልጥልሽ አልችልም ጥሎኛል አትበይኝ። ልጥል አልፈጠርኩሽ ትቼ አላስጨንቅሽ፣ ልጄ ከጄ ወጥተሽ መንፈሴ እንዳይርቅሽ። አንቺ አትርሺው እንጂ ከአባት ጋር መኖሩን፣ እኔ ዝግጁ ነኝ ከፍቻለሁ በሩን። አንቺ አትርሺው እንጂ ከአባት ጋር መኖሩን፣ እኔ ዝግጁ ነኝ ከፍቻለሁ በሩን። ልጄም ልናገርህ ልብ በል አድምጠኝ፣ ከትእዛዜ አትውጣ ቃሌን ተቀበለኝ። እንደ ሰው አይደለሁ ተናግሬ አልክድም፣ ቃል ኪዳን ገብቼ ላፈርሰው አልሄድም። ከዓላማህ የምትርቅ መንገዱን የምትስት፣ አንተ ነህ የኔ ልጅ የወደድከው ሽሽት። ጎዳና እየወጣህ ግራ ቀኝ እያየህ እየተጠራጠርክ የተውከኝ አንተ ነህ። ለምን ይሆን ልጄ ብዙ በር ያበጀህ? ካለኔ አትድንም ወዴት ትሄዳለህ? ሙሴን መች ረሳው ኢያሱን መች ተውኩት? እንዳይጠፉ አይደል ወይ የተነጋገርኩት? የባሪያዬ ሙሴ ሕጉ ካልተረሳህ፣ የዚህ መጽሐፍ ቅዱስ ቃሉን ካልዘነጋህ፣ አልጥል አልተውህም ደርሰህ ልጄ አትፍራ፣ በእኔ ፊት እኩል ነው ንጉሥና ተራ። የዓለም ነገር ወደህ ጨክነህ ካልተውከኝ፣ እኔ ከመንበሩ ከመቅደሱ ላይ ነኝ። አባት ተረድተናል ሁሉንም በተራ፣ ለካስ አልጣልከንም አለህ ከኛ ጋራ። ከእጃችን ሲጎድል የነበረን ተስፋ፣ የተውከን መስሎን ነው የያዝነው ሲጠፋ። የቃል ኪዳን አባት ይድረስህ ምስጋና፣ ልጆችህ የትም አልበተንክምና። እንደ ተሳሳትን እንዳጠፋን አውቀን፣ ክርስቶስ የተውከን የጣልከን መሰለን። እሳትና ውሃ ቀርቦ ከፊታችን፣ ምርጫ ተሳስተን ጠፋን አባታችን። ሞኞች እንዳንባል አንተን እናውቃለን፣ ብልጦች እንዳንባል ከሕግ እንወጣለን። ጨርሰን አልበረድ ወይ ትኩስ አይደለን፣ ካፍህ ልተፋን ነው እንዲያው ለብ ብለን። የምህረት አምላክ ነህ ይቅርታ ይድረሰን፣ እኛማ ክርስቶስ ታጥቦ ጭቃዎች ነን።
የምህረት አምላክ ነህ ይቅርታ ይድረሰን እኛማ ክርስቶስ ታጥቦ ጭቃዎች ነን። ጠዋት የበደልነው ማታ እየታወሰን በፊትህ ለጸሎት መንበርከክ ከበደን። የሕግ መጽሐፍ ሕይወት የሚሆነን እንድንበት ዘንድ ካንተ የተሰጠን ቤት አድማቂ ሲሆን ከፍተን ሳናነበው ነፍሳችን ተራበ ምግብ እንዳጣሰው። ከቀደሙ አባቶች ብዙ መውረስ ሲቻል የሰው ልጅም ሆኝ ሆኖ ምክንያትን ይወርሳል። አትብላ ካልኩህ ዛፍ በልተህ ነበር እንዴ ብሎ ሲጠይቀው አምላኩ በዘዴ አዎ በልቻለሁ ብሎ እንደመናገር አሳተችኝ ብሎ ምክንያትን መደርደር። የሰው ሰውነቱን እርሱን ሲያስወድደው በደለኛ አይመስልም ከደሙ ንጹሕ ነው። ያጥንቱን ላይ አጥንት የሥጋውን ሥጋ አጋሩን አጋዡን ሔዋንን ዘነጋ። ጭንቅ ቤቱ ሲደርስ ጓዙን አሰልፎ አዳም አልሰጠም ወይ ሚስቱን አሳልፎ። ዛሬም የሰው ልጆች እንበድልና እገሌ እንላለን ውርስ አለብንና። ምክንያት ሰው ቢያድን እየተቆጠረ መች አዳም ከገነት ይባረር ነበረ። ምክንያት ሰውን ቢያድን እየተቆጠረ መች አዳም ከገነት ይባረር ነበረ። አሁን ነው የገባን ፍርድ አዋቂነትህ ለካስ አልጣልከንም ጌታ ስለ ስምህ። አባት ቆሽሸናል ከነድፋችን መጣን ሥራችንን አይተህ መግቢያ እንዳታሳጣን። ከእንግዲህ በእንስሳ ጌታ አትቀመጥም ፍቱና አምጡ ብለህ ውርንጭላት መርጥም። በመበደል ሽሽት የደረሰን ዕጣ እኛነን እስረኞች ተፈተን እንምጣ። አባት ቆሽሸናል ከነድፋችን መጣን ሥራችንን አይተህ መግቢያ እንዳታሳጣን። ከእንግዲህ በእንስሳ ጌታ አትቀመጥም ፍቱና አምጡ ብለህ ውርንጭላት መርጥም። በመበደል ሽሽት የደረሰን ዕጣ እኛነን እስረኞች ተፈተን እንምጣ። ወስብሐት ለእግዚአብሔር።